ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምናየው የግሬድ 9 ሲቲዝንሺፕ ኤዱኬሽን የዩኒት 6 የመጨረሻውን ፓርት lesson 4ን እንመለከታለን። 6.4 the importance of diversity management in Ethiopia። በኢትዮጵያ ውስጥ የዳይቨርሲቲ ማኔጅመንት ምን እንደሆነ በባለፈው ፓርት ተመልክተናል። ግን በዚህ ሴክሽን በዋናነት ፓርቲኩላርሊ የኢትዮጵያን እንመለከታለን። ምን ያህል የዳይቨርሲቲ ማኔጅመንት እንደ ኢትዮጵያ ባሉ ሀገራት ላይ ምን ያህል አስፈላጊ መሆኑን እንመለከታለን ማለት ነው። ኢትዮጵያ contains over 80 different ethnic groups, and each ethnic group has tribes and sub-tribes. እንግዲህ ኢትዮጵያ በጣም መልቲ ካልቸራል የሆነች መልቲ ዳይቨርሲፋይድ የሆነች ሀገር ነች ብለናል። በጣም ሪች ዳይቨርሲቲ ያላት፣ በጣም ሰፊ ብዝሃነት ያላት፣ ከ80 በላይ ቋንቋዎች፣ ከ80 በላይ ብሔረሰቦች፣ የተለያዩ ብሔረሰቦች ከ80 በላይ ያለፉ የሚገኙበት እነሱም እያንዳንዳቸው የራሳቸው ብሔር አለ። ከዛ በኋላ ደግሞ የነሱ ትራይቦች ጎሳዎች አሉ። በብሔር ውስጥ ያሉ ጎሳዎች አሉ። ሰብ ትራይብስ ደግሞ ነገድ፣ ጎጥ ምናምን እየተባሉ ይከፋፈላሉ እስከ ቤተሰብ ድረስ ሲወርድ ማለት ነው። እነዚህ ሁሉ ኢትዮጵያ ሪች ናት ማለት ነው። በዳይቨርሲቲ በጣም ዳይቨርሲፋይድ የሆነች ሀገር ናት። ኢች ኤትኒክ ግሩፕ ደግሞ distinct cultural practice in the speakers language specific to the ethnic group። እያንዳንዱ ብሔር ደግሞ እያንዳንዱ ብሔረሰብ የተለያዩ የራሳቸው ባህላዊ ልማዶች ይኖራቸዋል። ጭፈራ፣ ምንድነው የዘመን አቆጣጠር ምናምን የመሳሰሉ ማለት ነው። እና የተለያዩ ደግሞ ቋንቋዎች፣ እነዚህ ብሔረሰቦች የተለያዩ አይነት ቋንቋ ይናገራሉ። The question of building unity and diversity from multicultural state in the federal system had adopted a solution for incorporating both unity and diversity። ልክ እንደ ኢትዮጵያ ባለ ብዝሃነት ባለባቸው ሀገራት ውስጥ የፌደራል ሲስተምን መገንባት በጣም አስፈላጊ ይሆናል ማለት ነው። ቢኮዝ በተለይም building unity and diversity በአንድነት ውስጥ በብዝሃነት ውስጥ አንድነትን ከመፍጠር አንፃር መልቲካልቸራል ስቴት እንደመሆኗ ኢትዮጵያ ፌደራል ሲስተም በጣም አስፈላጊ ይሆናል። በጣም ትክክለኛ መፍትሄ ይሆናል። ሁለቱንም ዩኒቲንም ሀገራዊ አንድነትንም ከማስጠበቅ እንደዚሁም ብዝሃነትንም አክሰፕት ከማድረግ አንፃር፣ ከማክበር አንፃር፣ ሪስፔክት ከማድረግ አንፃር ማለት ነው። therefore managing diversity ኢትዮጵያም በዛ ነው አሁን ፌደራል ስርዓት ነው የምትከተለው። እንደ መልቲካልቸራል ለሆነ መልቲካልቸራል ሶሳይቲ ለሆነ ማህበረሰብ ጥሩ የመንግስት ስርዓት ይወሰዳል፣ የፌደራል ሲስተም ማለት ነው። therefore managing diversity through accommodating diversity while maintaining unity and avoiding fragmentation are highly needed in the current Ethiopian nation building process። በአጠቃላይ ይህም ስለሆነ በኢትዮጵያን ብዝሃነትን ከማስተናገድ ጋር ዩኒቲን ከመጠበቅ፣ አንድነታችንን መጠበቅ፣ ፍራግመንቴሽኖችን አቮይድ ማድረግ፣ የተለያዩ ሊለያዩን የሚፈልጉ በፖለቲካ በሂስቶሪካል የሆኑ ከተለያዩ አንግሎች ከሪሊጂየስ ምናምን እነዚህ ፍራግመንቴሽኖችን አቮይድ በማስወገድ አሁን ባለችው ኢትዮጵያ ላይ የኢትዮጵያ ሀገር ግንባታ ኔሽን ቢልዲንግ ፕሮሰስ ላይ በጣም አስፈላጊ ነው። አንድነታችንን ሞር ማጠናከር፣ የሚለያዩ ነገሮችን ማስወገድ ማለት ነው። thus effectively make a balance between maintaining national unity and accommodating diversity። በጣም በጥሩ ሁኔታ በአግባቡ በሆነ ሁኔታ ሀገራዊ አንድነትን መጠበቅ፣ እንደዚህም ብዝሃነትን ዳይቨርሲቲን ማስተናገድ፣ ያለውን በመካከላቸው ያለውን ሚዛን አፕሮፕሪየት በጥሩ ሁኔታ መያዝ ኢን ኮንቴምፖራሪ አሁን ባለንባት ዘመናዊቷ አሁንኛ በምንኖርባት ኢትዮጵያ ላይ በጣም ወሳኝ it is very important to consider several historical, political and social factors። እነዚህን ኮንሲደር ማድረግ በጣም ያስፈልጋል። ከፖለቲካ አንፃር፣ ከሂስቶሪካል ሰዎች የተለያየ አይነት ኢትዮጵያ በተለይም የኢትዮጵያ ሂስትሪ ብዙ ታሪኮች ያለፈበት ነበር።
ከድሮ ጊዜ ጀምሮ በሰሜኑም በደቡብም በምስራቅም በምዕራብ እነዛም ነገሮች ሂስቶሪካል የሆኑ ፖለቲካል የሆኑ የመንግስት አስተዳደሮች ትመራበት የመጣችበት ሂደት ሶሺዮ ካልቸራል ማህበረሰባዊ አኗኗር የነበረበት እነዚህ ሁሉ ፋክተሮች ኮንሲደር ማድረግ በጣም አስፈላጊ ሆነ። ይህን ኬዝ ስተዲ እስቲ እንመልከት። ኬዝ ስተዲ Abdullah is a new graduate teacher who was assigned to work in a community where Christians are dominant. Abdullah እንግዲህ መምህር ነው። መምህር ነው ግን ክርስቲያን ዶሚኔትድ ወደሆነበት ማለትም ክርስቲያን የሚበዛባቸው አካባቢዎች ላይ ወደዛ አካባቢ በስራ ጉዳይ አዲስ ተመራቂ ሆኖ በስራ ጉዳይ እዛ እንዲመደብ ሆኗል ማለት ነው። ግን እሱ he is from society in which the majority are Muslim። እሱ አብደላ ስሙ ሙስሊም ነው። ከሙስሊም ማህበረሰብ ነው። አብዛኛው ሙስሊም ከሆነ ማህበረሰብ ነው የመጣው ይላል። Upon hearing his assignment, some of his close relatives advised him not to go to this workplace። ለምን አሉት? አቃቢያው ይሄን ነገር ሲሰሙ ወደ ክርስቲያን ዶሚኔትድ ወደሆነበት ማህበረሰብ አብደላ መመደብ ለስራ እንደተመደበ ዘመዶቹ የቅርብ ቤተሰቦቹ እንደሰሙ ምን አሉት? ወደዛ ስራ ቦታ እንዳይሄድ ለማግባባት ሞከሩ። እንዳይሄድ ያው ከመፍራት አንፃር ምናምን ማለት ነው። ሃይማኖቱ የተለየ አካባቢ እንዳይሄድ በሚል ከዛ they just thought that Abdullah will not be welcome by the community simply because of his religion። እነሱ ምንድነው ያሰቡት? አብደላ በሃይማኖቱ ምክንያት ብቻ ያ ማህበረሰብ ሙስሊም ያልሆነ ማህበረሰብ ስለሆነ አይቀበለውም ብሎ ነበር ያሰቡት። ግን however Abdullah rejected their advice and went to the workplace። አብደላ ግን ያን እነሱን ሐሳብ አልተቀበለም። ከዛ ወደ የሚሰራበት ቦታ ይሄዳል ማለት ነው። When he arrived, he was surprised with the warm welcome of the community and their respect for cultural and religious diversity። ከዛ ግን ሜቢ ያልጠበቀው ነገር ነው የሆነው ማለት ነው። አብደላ ወደ ተመደበበት ማህበረሰብ በሚሄድበት ጊዜ የተደረገለት በጣም ደማቅ የሆነ አቀባበል ከባህል ሃይማኖት ስብጥራቸው እንደዚሁም ያላቸውን ክብር በጣም እሱ የሰጡት ክብር ምናምን በጣም ሰርፕራይዝ አደረገው፣ በጣም አስገረመው ማለት ነው። The community otherwise celebrates holidays of both Christians and Muslims together and they are otherwise proud of having diverse society። እንግዲህ እነዚህ ማህበረሰቦች ሁልጊዜም አብረው ነው የሚኖሩት። የክርስቲያንም ሆነ የሙስሊም በዓላት በሚሆኑ ጊዜ እርስ በርሳቸው ይረዳዳሉ። አንድ ላይ የመሆን ነገር አላቸው እነዚህ ማህበረሰቦች። ያንን በማየቱ እንደዚሁም የተለያዩ አይነት የተለያየ ቀለም የተለያየ ዳይቨርሲፋይድ በመሆናቸው ፕራውድ ደስተኛ ናቸው፣ ኩራት ይሰማቸዋል ማለት ነው። ከያን አክሰፕት ከማድረግ ማለት ነው በጣም ደስተኛ ናቸው እንደዛ ሆኖ በመኖራቸው። ከዚህ ወጡ አሁን ከተመለከትነው ጥያቄ what do you understand from that? ምን ትረዳላችሁ? አሁን ከላይ ካየነው ኬዝ ስተዲ ምን ተረዳችሁ ይለናል። አሁን ካወራነው ሐሳብ ጋር ነው። ከአኮሞዴሽን ኦፍ ዳይቨርሲቲ ሊሆን ይችላል፣ ከካልቸራል ዳይቨርሲቲ እንደ ኢትዮጵያ እነዚህን ማኔጅ ማድረግ አንፃር አስፈላጊነቱን ጋር እንዴት ትረዳላችሁ? reflect the experience of your community in relation to this case። እናንተስ አካባቢ በእናንተ ማህበረሰብ በአካባቢያችሁ ላይ አሁን ከአሁን ውስጥ ኬዝ ስተዲ ጋር በተያያዘ ምን አይነት ልምድ ምን አይነት ሁኔታ ታስተውላላችሁ? እናንተስ ማህበረሰብ ላይ እንዴት ነው? ምን ይመስላል ይለናል። ዳይቨርሲቲን አኮሞዴት ከማድረግ አንፃር ማለት ነው። ሌላው the need to have a balance between unity through diversity። በብዝሃነት ውስጥ አንድነታችንን ከመጠበቅ አንፃር እነዚህን ባላንስ ሚዛን መጠበቃችን ምን ያህል አስፈላጊ ነው? በዳይቨርሲቲ እና በአንድነት መካከል ያለውን ባላንስ ሚዛናዊነት መጠበቅ ምን ያህል አስፈላጊ እንደሆነ ስንመለከት a very crucial balance between unity and diversity within a society is not an easy goal to achieve።
የሚቀላል ነገር አይደለም። በማህበረሰቡ ውስጥ አንድነትን ዩኒቲ እና ዳይቨርሲቲ መካከል ያለውን ሚዛን መጠበቅ በራሱ ትልቅ አቺቭመንት ነው። ያ ቀላል ነገር አይደለም። in forgetting unity in diversity in multicultural society, the most important thing is the balance between diversity and unity within one country. እንግዲህ በአንድ ማህበረሰብ ውስጥ መልቲካልቸራል በሆነ ሶሳይቲ በልዩነት ዳይቨርሲቲ ውስጥ ያለውን አንድነት ከመፍጠር አንፃር በጣም አስፈላጊ ነው። ነገር ግን በአንድ ሀገር ውስጥ ባለው ልዩነትና አንድነት መካከል ያለውን ሚዛን መጠበቅ በጣም አስፈላጊ ይሆናል ማለት ነው። So a balance between unity and diversity is used to create national integration ለመፍጠር እንደ common national unity and identity among all nations. We have to recognize and respect difference in language, religious identity, cultural values and historical background. እንግዲህ በአንድነትና በዳይቨርሲቲ እና በዩኒቲ መካከል ያለው ሚዛን መጠበቅ በጣም አስፈላጊ ነው። ያም ሚዛን መጠበቁ ሀገራዊ ናሽናል ኢንቴግሬሽንን ከማምጣት ሀገራዊ አንድነትን የጋራ የሆነ ሀገራዊ አንድነትን ማንነትን ኔሽን ቢልዲንግ ፕሮሰስ ላይ አንድ የሆነች የተጠናከረች ሀገርን ስትሮንግ የሆነች ዩናይትድ የሆነች ሀገርን ከመፍጠር አንፃር ትልቅ አስተዋጽኦ ይኖራል። በሁሉም በተለያዩ ብሔሮች መካከል ያለው በቋንቋ ሊሆን ይችላል፣ በሃይማኖት፣ በማንነት፣ በባህል በተለያዩ ነገሮች ያሉ ልዩነቶችን ልንገነዘብ ልናከብር ስንችል ነው ይሄን ነገር ሚዛን መጠበቅ የምንችለው። ስለዚህ የተለያዩ ልዩነቶችን ያን አኮሞዴት ማድረግ ከዚህ በፊት እንደተወያየ ነው የተለያዩ ልዩነቶችን ማቀፍ መቀበል ማክበር ስንችል ነው ይሄን ባላንስ ልናመጣ በአንድነት ናሽናል የሀገርን አንድነት ብሔራዊ አንድነትን ከማምጣት አንፃር ሚዛን ልንጠብቅ የምንችለው ማለት ነው። ስለዚህ እነዚህ ነገሮች ማክበር እነዚህ ልዩነቶችን ማክበር በጣም አስፈላጊ ይሆናል። this means to ensure the state national unity and a common identity, those differences must be respected and recognized. አሁንም እንዳልነው በእነዚህን በሀገሪቱ ውስጥ ያለውን ብሔራዊ አንድነትና የጋራ ማንነትን ከማረጋገጥ አንፃር ልዩነቶችን ማክበር ለነሱ እውቅና መስጠት በጣም አስፈላጊ ይሆናል ማለት ነው። ያሉ ልዩነቶችን ማክበር መቀበል ያስፈልጋል ማለት ነው። ስለዚህ ናሽናል ኢንቴግሬሽን ያለበለዚያ በጣም ቻሌንጂንግ ይሆናል፣ በጣም ከባድ ነው የሚሆነው፣ ማምጣት አይቻልም። ስለዚህ የግድ እነዚህ ልዩነቶችን ማክበር መቀበል በጣም አስፈላጊ ይሆናል ማለት ነው። Nowadays currently appreciation and the recognition of diversity is understood not only as the solution to challenges related to diversity but also used as alternative means to achieve national integration in diversified society. አሁን ላይ አሁን ባለንበት ዘመን እነዚህን አፕሪሺየት ማድረግ በዳይቨርሲቲ ውስጥ ያለውን በብዝሃነት ውስጥ ማክበር አፕሪሺየት ማድረግ ሪኮግናይዝ እውቅና መስጠት ማክበር not only ያን ዳይቨርሲቲ አንደርስታንድ ማድረግ ከዳይቨርሲቲ ጋር ለሚመጡ ቻሌንጆች መፍትሄ ብቻ አይደለም but also used as alternative means to achieve national integration in diversified society. diversified በሆነ ማህበረሰብ ውስጥ እንደ ኢትዮጵያ ባሉ ማለት የተለያዩ ቋንቋዎች የተለያዩ ሃይማኖቶች የተለያዩ አይነት ማንነቶች ባሉበት ሀገር እንደ ኢትዮጵያ የመሳሰሉ ሀገር ላይ ናሽናል ኢንቴግሬሽንን ሀገራዊ አንድነትን ከመፍጠር አንፃር ይኖራቸው ሚና እጅግ በጣም ከፍተኛ ነው። ስለዚህ አሁን ጊዜ ላይ ይሄ ከዳይቨርሲቲ ጋር ያሉ ኢሹዎችን ለመፍታት ብቻም ሳይሆን እነዚህ ነገሮች ሪኮግናይዝ አፕሪሺየት ማድረግ ዳይቨርሲቲን ሪኮግናይዝ ማድረግ አስፈላጊ ናሽናል ኢንቴግሬሽን የሚፈልገውን ሀገራዊ ጠንካራ ሀገራዊ አንድነትን ከመፍጠር አንፃር ሚናው በጣም ከፍተኛ ይሆናል ማለት ነው። National unity involves awareness of common identity and the national feeling among the citizens of the country. The country for national unity and the national
ኢንቴግሪቲ ስለዚህ ናሽናል ይሄ ብሔራዊ አንድነት ምንን ያካትታል ኮመን አይደንቲቲን አዌር መገንዘብ ኮመን አይደንቲቲ መኖሩን ናሽናል ፊሊንግ ይሄ ብሔራዊነት ስሜት among citizens በዜጎች መካከል በዛች ሀገር የሚገኙ ዜጎች መካከል ብሔራዊ ስሜት ኢትዮጵያዊነት ለምሳሌ የኢትዮጵያዊነት ስሜት ማለት ነው ያን ፊሊንግ ከመፍጠር ያ በጣም ለናሽናል ዩኒቲ ለብሔራዊ አንድነት እና ናሽናል ኢንቴግሪቲ ብሔራዊ ሀገሪቷ የተቀናጀች አንድ የሆነች ጠንካራ ስቴት እንድትሆን ያስችላታል ማለት ነው here for effective national integration the unity in diversity although they have different religions and they speak different language they must recognize and believe that they are all one እንደ ኢትዮጵያዊነት እንደ አንድ ሀገር ምንም for effective የሆነ ጠንካራ ጥሩ የሆነ ናሽናል ኢንቲግሬሽን ሀገራዊ አንድነት ወህደትን ከመፍጠር አንፃር እንደ ዩኒቲ ኢን ዳይቨርሲቲ በልዩነት ውስጥ ያለ ጠንካራ የሆነ አንድነትን ከመፍጠር አንፃር ምንም እንኳን ማህበረሰቡ የተለያዩ ቋንቋዎችን ቢናገሩ የተለያዩ ሃይማኖት ቢከተሉ የተለያዩ ባክግራውንድ ቢኖራቸው የተለያዩ አይነት ማህበረሰብ አመለካከቶች ቢኖራቸው ራሳቸውን እንደ አንድ ሀገር ማሰብ መቻል ይኖርባቸው ያለበለዚያ ዩኒቲ ኢን ዳይቨርሲቲ ናሽናል ኢንቲግሬሽን ሊመጣ አይችልም አንድነትን ማሰብ ያስፈልጋል እነዚህ የተለያዩ ባክግራውንዶች ምንም እንኳን ቢኖሩ እንደ ሀገር ደግሞ አንድ ሆኖ ማሰብ መቻል ነው so him feeling of the unity and the harmony are in the hearts of the peoples a sense of community citizenship common citizenship or feeling of loyalty to the nation will be fostered among the citizens of the society ስለዚህ አንድነትን መተሳሰብ የመሳሰሉ አይነት ስሜቶች ውስጥ አንድ ላይ ከመኖር አንፃር የጋራ የሆነ ኮመን የሆነ ሲቲዝንሺፕ የጋራ ዜግነት ወይም ሀገርን ከመገንባት አንፃር ሎያሊቲ የሀገር ታማኝነት ስሜትን በመንግስት በስቴት በመንግስት እና በዜጎች መካከል ያን ነገር ማጎልበት ያን ነገር ማሳደግ በጣም አስፈላጊ ይሆናል ማለት ነው so balancing national unity and diversity in Ethiopia is very important task ስለዚህ አሁን እንዳልነው እንደ ኢትዮጵያ አይነት most diversified በሆነ ሀገር ውስጥ ብሔራዊ አንድነትና ዳይቨርሲቲ ብዝሃነትን አንድ ላይ ማስኬድ እጅግ በጣም አስፈላጊ ተግባር ይሆናል our population is characterized by complex pattern of ethnic, linguistic, and religious groups. And these aspects of diversity are considered significant distinguishing features of the country. So, እነዚህ ኢትዮጵያ ውስጥ እንግዲህ የተለያዩ ማንነቶች ኢትዮጵያ ውስጥ እነዚህን አንድ ላይ ማጣጣም በጣም አስፈላጊ እንደመሆኑ ኢትዮጵያ ውስጥ በህዝቦች መካከል የተለያዩ በብሔረሰቦች በቋንቋ በሃይማኖት በእነዚህ ግሩፖች እንደምትገለጽ እንደዚሁ የብዝሃነት የተለያዩ አስፔክቶች የሀገሪቱ ጉሉ መገለጫዎች ተደርጎ ወሰደው ብዙ ጊዜ ቱሪስቶችም ያን ነገር አፕሪሺየት ያደርጉ ብዙ ኢትዮጵያ ውስጥ ብዙ አይነት ቋንቋዎች ሲነገሩ ሲሰሙ ብዙ አይነት መልኮችን ሲመለከቱ የኢትዮጵያ የጉራማይሌነቷ እንደማሳያ ሆኖ ይወሰድ ይችላል እንደ መገለጫ እንደ ኢትዮጵያ መገለጫ ነው ይሄ ልዩነታቸው የቋንቋ የተለያዩ ልዩነታቸው የብሔር therefore to effectively maintaining Ethiopian national unity out of diversity, ethnic identity, religious, cultural, and socio-political difference, the need to balance between unity and diversity is very crucial issue. በኢትዮጵያ ስለሆነም በኢትዮጵያ አንድነቷ ናሽናል ዩኒቲ ብሔራዊ አንድነቷ ከተለያዩ ብሔር ማንነት ከሃይማኖት ከባህል ከሶሺዮ ፖለቲካል ይሄ ከማህበራዊ ፖለቲካል ዩኒቶች ከነዚህ ነገሮች ወጥቶ ውጤታማ በሆነ መንገድ ለማስቀጠል በአንድነት በብዝሃነት መካከል ያለው ሚዛን መጠበቅ አስፈላጊነቱ በጣም
ወሰን very critical issue ይሆናል ማለት this means to make united Ethiopia strong Ethiopia ጠንካራ የሆነች ኢትዮጵያ strong የሆነች ኢትዮጵያ common national feeling ያለባት ኢትዮጵያ all Ethiopians recognition and the promotion for diversity ethnic linguistic cultural and religious diversity is equally important as the nation's national unity so and ያ ማለት ኢትዮጵያውያን ዘንድ አንድ የሆነች ዩናይትድ የሆነች ኢትዮጵያ የጋራ ሐሳቢ የጋራ ስሜት የምትፈጥር ኢትዮጵያ ጠንካራ የሆነች ኢትዮጵያ ማለት የተለያዩ ብሔሮች ቋንቋዎች ከባህል ከሃይማኖት አንፃር እነዚህ ልዩነቶችን እውቅና ከመስጠትና እነዚህን ከማሳደግ በብሔረሰቦች ያለውን አንድነት ማሳደግ አንድ ላይ የሚሄድ ነገር ይሆናል ማለት ነው እነዚህ ሁለቱ መካከል ባላንስ በዳይቨርሲቲ እና በናሽናል ዩኒቲ መካከል ምንጊዜም ባላንስ መጠበቅ አስፈላጊ ይሆናል ማለት ነው so እነዚህ remember እነዚህ ማስታወሻ diversity management ምንድነው process aim to create and maintain positive work environment where similarity and difference of individual are valued ነው ብለናል እንደዚሁም ኢትዮጵያ ናሽናል ቢልዲንግ ፕሮሰስ accommodating diversity and maintaining national unity as a national unity diversity in Ethiopia very important መሰረታዊ ነገር መሆናቸውን አይተናል እነዚህ አሁን ኢንፎርሜሽን ዩኒቲ ዳይቨርሲቲ ከማምጣት አንፃር multicultural society the most important thing is the balance between diversity ስለዚህ ይሄ ምን ጊዜም ባላንስ መጠበቅ እንደ ኢትዮጵያ በጣም አስፈላጊ መሆኑን በዳይቨርሲቲ በብዛነትና ሀገራዊ እሳቤን ሀገራዊ አንድነትን ከማምጣት አንፃር balance ማድረግ በጣም አስፈላጊ ነው maintaining a balance between promoting national unity and accommodating diversity is very essential for Ethiopian nation state እየተጋገመ ነው ሐሳቡን ያው ለማጥበቅ ሐሳቡን ጎላ አድርጎ ለመግለጽ ኢትዮጵያ to ensure the state national unity and the common identity difference must be respected and recognized ያን ለማረጋገጥ ናሽናል የሆነ አንድነት ሀገራዊ አንድነት common identity difference መኖሩን ለማረጋገጥ ኢንሹር ለማድረግ የግድ ልዩነቶች መቀበል እነሱን ማክበር ሪኮግናይዝ ማድረግ በጣም አስፈላጊ ይሆናል ማለት ነው በተለይ ዩኒቨርሲቲና ኤክሰርሳይሶችን አንድ ላይ ግሎሳሪ ማድረግ አንድ ላይ ይሆናል so ለቻናላችን ሰብስክራይብ ለጓደኞቻችሁ ሼር ማድረግ እንዳትረሱ ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ቴሌግራም ላይ ዮሐንስ ስተዲ ስትሪም ማድረግ እንዳትረሱ በቀጣይ እንገናኛለን ባይ ባይ